ብፁዕ አባታችን ምንድነው የተናገሩት ለምትሉ ነጋሽ ያዘጋጀው ፕሮግራም አለ። እንግዲህ ነጋሽን ተከታተሉ። በዚህ ልክ ብፁዕ አባታችን የተናገሩትን ገልጾልናል። እጅግ አድርገን እናመሰግናለን። ብፁዕ አቡነ ሳይሮስ የጎንደርን ሊቃውንት ጸልዩልኝ ብለዋቸዋል። እግዚአብሔር በመልካም እንዲመራኝ በጎ ስራን ለቤተ ክርስቲያኗ እንድሰራ። ሁለተኛው ደግሞ በዚህ ልክ እንግዲህ እመቤታችን ቅድስት ድንግል ማርያም ኢትዮጵያዊት ናት ብለው ፕሮፌሰር ቶሎሳ ይናገራሉ። እመቤታችን ቅድስት ድንግል ማርያም ኢትዮጵያዊት ናት ይላሉ። እንግዲህ መከራከሪያ ሀሳብ ካላችሁ እናመሰግናለን ፕሮፌሰር ማርያም። በነገራችን ላይ የትውልድ ኢትዮጵያ ያለባት ኢትዮጵያ ደም አለባት። ምክንያቱም እሷ የዳዊት ልጅ አይደለም የምትባለው ቅድስት ማርያም። ዳዊት እናቱ ኢትዮጵያ ነች፣ አዶሊያ የምትባል። እኛ ሀብሌ እንላታለን እነሱ